የጥበብ ሰዎች መጡ። ዛሬ ነገ ነው። ተጻፈ በዲያቆን ሄኖክ ኃይሌ። አባዬ ዛሬ ነገ ነው አለ አቡሽ አባቱን ከተኛበት እየቀሰቀሰ። አባቱ እየተበሳጨ ምንድነው የምትለኝ አለው። ልጅ ዛሬ ነገ ነው ወይ? አባት እንቅልፉ ስላለቀቀው ሂድ እናትህን ጠይቃት በቃ ልተኛበት አለውና እየተበሳጨ ፊቱን ሸፈነ። ልጁ ወደ እናቱ ጋር ሄዶ ያንኑ ጥያቄ ደገመላት። እማዬ ዛሬ ነገ ነው? እናት ፈገግ አለች። ምን ማለት ነው ደግሞ ዛሬ ነገ ነው ማለት አለችና የልጇን የተገለጠ ደረት ሸፈነች። ትናንት አስተማሪያችን ነገ ትምህርት የለም ብላ ነበረ እና ዛሬ ነገ ነው? እናት አው ልክ ነህ ዛሬ ነገ ነው አለች እየሳቀች። ይህንን የህፃኑን ጥያቄ የተሰጠውን መልስ ለኛ ሳይገባን አይቀርም። ብዙዎቻችን የምንኖረው ለነገ ነው። ለነገ እንማራለን፣ ለነገ እንሰራለን፣ ለነገ እንገነባለን። የተፈጠርነው ለዘላለማዊነት ነውና እንደምንኖር አስበን ማቀዳችን ባልከፋ። ነገር ግን ላላየነው ነገር ስናስብ ያየናትን ዛሬ እንዘነጋታለን። ለነገ ደመና የዛሬን ፀሐይ እንገፋታለን። እንዳቀድን እንዳለምን ለመኖር ስንዘጋጅ እንሞታለን። መጽሐፍ ነገ ወደዚያ ከተማ እንሄዳለን፣ በዚህ ዓመት እንኖራለን፣ እነግድማለን፣ እናተርፋለን የምትሉ እናንተ ተመልከቱ። ነገ የሚሆነውን አታውቁምና ነገ ለራሱ ያስባልና ለነገ አትጨነቁ ይለናል ዕብራውያን 4:15። ሰይጣን ከሚጠቀምባቸው ሰውን ማጥመጃ መሳሪያዎች አንዱ ነገ በሚለው ቃል ማዘናጋት ነው። ነገ እማራለሁ፣ ነገ እሄዳለሁ፣ ነገ የታመመ እጠይቃለሁ፣ ነገ ንስሐ እገባለሁ፣ ነገ ወደ እግዚአብሔር ቤት እመለሳለሁ፣ ነገ ይህንን መልካም ነገር እሰራለሁ፣ ነገ ነገ ነገ። ፈርዖን የሚባለው ጨካኝ ንጉስ በመቅሰፍት ጓጉንቸር ተወሮ ነበረ። በመጨረሻም እስራኤልን እለቃለሁ ሲል ሙሴ ጓጉንቸሮቹ ከቤትህ እንዲጠፉልህ መቼ ልጸልይልህ አለው። ፈርዖን ነገ አለ። እንግዲህ ዛሬን ከጓጉንቸሮቹ ጋር ማደር ፈልጓል ማለት ነው። ወዳጄ በህይወት ውስጥ ጓጉንቸሮቹክ ምንድናቸው? ምን አይነት ክፉ አመል አለብህ? ምን እረፍት ያሳጣህ ሰላም የነሳህ ነገር አለ? አልላቀቅ ያለ ሱስህ፣ አልስተካከል ያለ ድክመትህ፣ አልድን ያለ ቁስልህ ምንድነው? እነርሱም መቼ ታስለቅቃቸዋለህ? መቼ መዳን ትሻለህ? ነገ ካልክ ፈርዖንን መሆንህ ነው። አቤቱ አሁን አድን ካልክ ደግሞ እንደ ዳዊት ትሰማለህ።